ማነው ሰይፍ? ያን አባት እንዴት ነው ነገሩ? ንገሩኝ እንጂ ትታወቃላችሁ ወይ? እኔ እዚህ እንዳለው አውቀን እንደመጣው እኔ ታውቂ። ቆይ ፖሊሶቹ ሲፈልጉኝ ስለነበር መጣሁላቸው። ምን ስትይ ነው የመጣሽው? ሁሉም ነገር ሰለቸኝ። ነጋ ጠባ መሳቀቅ አስጠላኝ እና እዚህ ይሻላል። አዎ ከዚህ በላይ መሳቀቅ በቃ። ቆይ ምን ሆነክ ነው? እስኪ ተይኝ እናቴ። ቆይ የት ነው የምትተዋወቁት? እንዴት ነው የምነግርሽ? ቆይ እንዴት ብዬ ነው የምነግርሽ? ማለት ምን ማለት ነው? አሁን መንገዱን ልቀቂልኝ ልሂድበት። ቆይ ምን አይነት ጣጣ ውስጥ ነው የገባሁት ባካችሁ? ቆይ እሺ እኔ ስሜት ብነግራችሁ እንዴት ነው የሚገባችሁ? ቆይ የት እንደምትተዋወቁ ለምን አትነግረኝም? እሷ ምንም አልነገረችሽም? እሷማ ሌላ ጊዜ እነግርሻለሁ ነው ያለችኝ። በቃ ሌላ ጊዜ ትንገርሻ። ቆይ እሺ እስከዛስ? እስከዛማ መጠበቅ ነው። ምንድነው ለወሬ እንደዚህ ማነፍ ነው ያሉት? እኔ ነኝ ብቻዋን ላናገራት እፈልጋለሁ ያልኳቸው። እንዴት? ተረጋጊና እናውራ። ቆይ ለምንድን ነው ፖሊሶቹ እንዲወጡ ያደረግሽው? ፖሊሶቹ እንዲሰሙ አልፈልገው ነገር ስላለ ነው። ታዲያ እዛው ክፍላችን አታናግሪኝም ነበር? ፖሊሶቹ ብቻ ሳይሆን እነዛ ወጠጤ ጓደኞችሽም እንዲያውቁ ስላልፈለግኩ ነው። ወጠጤ የምትያቸውን ነው ምህረት ነው? እና ምን ነው ወጠጤ አይደሉም እንዴ? እርግብ አሁን ለምን እንደፈለግሽኝ ትነግሪኝ? እነግርሻለሁ፣ ግን አሁን የምነግርሽን ነገር ለማንም እንድትናገሪ አልፈልግም። ለምን? በቃ እንድትናገሪ ስለማልፈልግ ነዋ። እሺ ንገሪኝ። እዚህ ድረስ እጄን ለመስጠት የመጣሁት ከአንቺ ጋር ለመገናኘት ብቸኛ እድሌ ስለሆነ ነው። ማለት? ይኸውልሽ ሜላት፣ እኔና አንቺ መነጋገር ያለብን ብዙ ጉዳዮች አሉ። ምንድን ነው የምንነጋገረው? የመጀመሪያ ነገር አንቺ አክስቴ እንዳልገድልሻት የሚያሳይ መረጃ አለኝ። ምን አይነት መረጃ? እሱን ለጊዜው አልነግርሽም። እና እሱ መረጃ ልትሰጪኝ ነው የመጣሽው? አዎ ልሰጥሽ ነው የመጣሁት። እና ለምን ለፖሊሶቹ አሰጫቸው? ግን አንቺ ከዚህ ነፃ ነሽ ተብለሽ ስትወጪ እኔም ከአንቺ ጋር መውጣት ፈልጋለሁ። አልገባኝም። እኔና አንቺ እኮ የታሰርነው በተመሳሳይ ወንጀል አይደለም። ቢሆንም አንቺ ብቻሽን ከዚህ እንድትወጪ አልፈልግም። እኔም አብሬሽ መውጣት ፈልጋለሁ። እኔ ደግሞ ምን ማድረግ እችላለሁ? እሱን አላውቅም። ፋኖስ እርግብን ልትጠይቅ ወደ እስር ቤት ስታመራ ከአባባ ኖላዊ ጋር አጋጣሚ ተዋውቀው ነበረ። እናም እርግብ እህቷ እንደሆነች ነበረ የምታወራው። ከዛም እስር ቤት ሄዳ ስለ እሷን ጠይቃ ስትመለስ ስታለቅስ አግኝተዋት ከአባባ ኖላዊ ጋር ድንገት ተዋውቀው ነበረ። ከዛም አባባ ኖላዊ እና ፋኖስ በጣም ተቀራረቡ፣ የወደ ወዳቸውን አወሩ። ከዛም እህቴ ላስተዋውቅህ እስር ቤት ናች ብላ እስር ቤት ስትወስዳቸው አባባ ኖላዊ ያልጠበቁትን ነገር ነበረ ያዩት። እሱ ምንድን ነው? እርግብ ናት። እርግብ መሆኗን ማመን አልቻሉም። ከዛም ደነገጡ። እርግብን ጥራልኝ ስትልም ፋኖስ መጀመሪያ በጣም ነበረ የደነገጡት። ከዛም እርግብ ደናገጠች። አባባ ኖላዊን ስታይ አልቻለችም። በጣም ደነገጠች። የት ነው የምትተዋወቁት? የሀና አባት እዚህ ድረስ የመጣኸው እኔ ልታይ ነው? እዚህ እንዳለው አውቃ ነው የመጣኸው ምናምን ብላ ትጠይቃቸዋለች። እንዴት ነው ነገሩ? የት ነው የምትተዋወቁት ስትል ፋኖስም ትጠይቃለች። አባባ ኖላዊም በጣም ተበሳጩ። ሜላት ታውቃለች ለመሆኑ እዚህ መሆንሽን? ሲሆን አዎ አብረን ነን። እንዴት? መቼም ካልገደልኳት ብላ ለያዥ ለገናሽ አስቸግራለች አይደለ ሲሉ ሀና እርግብ አረ በፍጹም እሷ እንደውም ረስተዋለች፣ ከነመፈጠሬም ረስታኛለች ትላቸዋለች። ወይ መናደድ! ሟችና ገዳይ አንድ ቤት ውስጥ እንዴት ይሆናል እያሉ አባባ ኖላዊ በጣም ይናደዳሉ። ከዛ ተናደው ትተው ይወጣሉ። እርግብም ከጓደኛዋ ከፋኖስ ጋር ፋኖስ ይቅርታ ምናምን ስትላት ምንድን ነው እርግብ ምንድን ነው አልገባኝም፣ በማላችሁ ጣልቃ አልገባሁት ጨርሱ ብዬ ነው። የት ነው የምትተዋወቁት? ምንድን ነው ስትል ትጠይቃታለች። እሱን ሌላ ቀን ነው የምነግርሽ ፋኖስ ትላታለች። ምን ማለት ነው ሌላ ቀን ንገሪኝ፣ አሁን ያንቺ ሌላ ቀን መቼ ነው ስትላት አሁን መናገር አልችልም ትላታለች። ከዛም የራስሽ ጉዳይ ምናምን ብላ ምግቡን ታታት ትመለሳለች። ምግቡን ሰታት ከዛም አባባ ኖላዊን ትጠይቀዋለች። አባባ ኖላዊ በጣም ተናደው ተበሳጭተው እየሮጡ ነበር የመጡት። ከዛም መንገድ ላይ ያስቆማ ቆይ እስኪ ምንድን ነው የተፈጠረው? ምንድን ነው የሆነው ስትላቸው ዝም በይ አንቺ
ለምን አትነግሩኝም? እሷ አልነገረችሽም ሲሏት ምንም አልነገረችኝም። ለምን ብላ በኋላ ሌላ ቀን እነግርሻለሁ ሌላ ጊዜ ትላለች። በቃ ሌላ ጊዜ ትንገርሻ ሲሏት እስከዛ በፈነዳስ ትላለች። ምንድን ነው ለወሬ መቸኮል ይላሉ። እድሌ ነው ድሮም ሰው አይወጣልሽ ተብዬ ነው ፈጣሪ ረገመኝ ስትል ፋኖስ ታማርራለች። ከዛም ተከትለው ይጠይቋታል። ተከትለው ሄደው ሲጠይቋት ፋኖስም ነይ በቃ ልንገርሽ፣ ለምንድነው እንዲህ ማማረር ይሏታል። አትንገረኝ አልኩህ አይደለ በቃ ተው አትንገረኝ ስትል እምቢ ትላለች። ከዛም በቃ ነይ ልንገርሽ አልኩሽ ብሎ ነገራት። እርግብ ማለት እሷ ናት እኮ እርግብ ነው ስሟማ ሌላ ስም የላትም እኮ ስትል የልጅን ታሪክ የሰረቀችው እርግብ ማለት እሷ ነች ይሏታል። ከዛም በጣም ትደነግጣለች። እንዴት ትላለች። ከዛም ምሳ እየበሉ ሁሉንም ነገር ይነግሯታል። እርግብ ማለት የልጅን ታሪክ ወስዳ ቤተሰብን ያበጣበጠች እች ነች ይሏታል። ከዛም እንዴት ሊሆን ይችላል ለምን ሲሏት እንትን ትላለች። ከዛም እርግብ ጥሩ ልጅ ናት፣ አክስቷ ነች፣ በእርግጥ መጥፎ አክስት ነበረቻት፣ እዚህ ውስጥ የከተተቻት አክስቷ ነች እያሉ ያብራሩላታል። ወይዘሮ ሜላት እርግብ እዚህ የመጣሁት ፖሊሶች በሌሉበት ብቻሽን ላናግርሽ ብላ ታናግራታለች። እሱም ምንድን ነው ለምን ፈለግሽኝ ስትላት ለምን ፖሊሶቹ እንዲወጡ ፈለግሽ ስትላት የምነግርሽን ነገር ማንም መስማት ማወቅ ስለሌለበት ትላታለች። እንዴ ታዲያ ክፍላችን አትነግሪኝም ነበረ ስትላት እዛማ እነዛ ወጣት የጓደኞች እንዳይሰሙ ስለምፈልግ ነው። እነ ምረት ነው ወጣት ያልሽው ስትላት አዎ ወጣት አይደሉም እንዴ ትላታለች። እርግብ በያሁን ለምን እንደፈለግሽኝ ብቻ ተናገሪያለሽ ወይስ ስትላት እነግርሻለሁ ግን ለማንም እንዳትናገሪ ፈልጋለሁ ስትላት እሺ ምንድን ነው ትላታለች። ከእስር ቤት የሚያስወጣሽ ትልቅ መረጃ አለኝ፣ አንቺ አክስቴ እንዳልገደልሻት የሚያሳይ መረጃ አለኝ ትላለች። እንዴት ሊኖር ይችላል ስትላት አለኝ አልኩሽ እና ለምን ለፖሊሶቹ አልሰጠሻቸውም ስትላት አይ እኔማ ላንቺ ነው የምነግርሽ፣ ምክንያቱም አንቺም እኔን ታግዥኛለሽ፣ አንቺ ከእስር ቤት ስትወጪ እኔም መውጣት ስላለብኝ ለዛ ነው ትላታለች። እሺ ምንድን ነው ስትላት አሁን አልነግርሽም ትላታለች። ሜላት አንቺን የማስወጣበት አቅም ኖረኝ ለራሴ እንኳን መውጣት አልቻልኩኝም ትላታለች። ምናሴ ለሰላም እንዳትነግራት እርግብ ግን እዚህ ናት ብላ ባለፈው ክፍል ስለነገረችው ምናሴ ብቻውን ሊፈነዳ ነው። ሰላም ደግሞ ካልነገርከኝ እያለች እያስጨናነቀችው ነው። አባባ ኖላዊ ከዚች ከፋኖስ ጋር በጣም ቀረረባቸው። በጣም ደስ ይላል። ፋኖስ ሰውም ስለሌላት እጅግ በጣም ነው ደስ ያላት በመቀራረቧ። በጣም ደስ ይላሉ። ቤት ወስደው ምሳ ሊጋብዟት ምሳ እየሰሩ ይገኛሉ ማለት ነው። ተምቹና አሲርም ስልካቸው ስለተከፈተ ሀንዬ ደጋግማ ብትሞክርም ሊያነሱላት አልቻሉም። እንትና ግን በጣም እየተጨነቀች ነው ያለችው። ድንብላል ከተምቹ ኃይለኛ ፍቅር ስለያዛት በጣም እየተጨነቀች ትገኛለች። እንግዲህ በቀጣይ ክፍል እንደሚገናኙ ተስፋ እናደርጋለን። ውድ የቻናሌ ቤተሰቦች ላይክና ሼር ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ስለነበረን ቆይታ እናመሰግናለን። በቀጣይ ክፍል የምንገናኝ ይሆናል።